ሰላም የተከበራችሁ ውድ የቲኪ ታካ ዩቲዩብ ቻናል አድማጮቻችን እንደምን ቆያችሁ? ሰባተኛ ሳምንት ተጠባቂ ጨዋታ በቼልሲና በሊቨርፑል መካከል የሚደረገው በስታንፎርድ ብሪጅ የሚደረገው ጨዋታ አስመልክቶ ጥቂት ነገር ለማለት መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ለወዳጅ ዘመዶ እንዲሁም ይህንን ቪዲዮ ሼር በማድረግ ተደራሽነታችን እንድታሰፉልን በአክብሮት እጠይቃለሁ። በዛሬው ጨዋታ በፊት አንዳንድ መግለጫዎች አሰልጣኞች አውጥተዋል። በቼልሲ በኩል እንደሚታወቀው የተከላይ መስመሩ በጣም የሳሳበት ወቅት ላይ ነው። በቀይ ካርድ ቅጣትና በጉዳት ሳስቶ ነው የሚገኘው። ትራቫቾሎባ በባለፈው በብራይተኑ ጨዋታ ቀይ ካርድ በመመልከቱ የኛው ጨዋታ ያልፋል። እነ ሌቫይ ኮሊዊል፣ እነ ዌስሊ ፎፋና፣ ቶሲን አዳሪቢዮዮ በዚህ ጨዋታ ላይ በጉዳት ምክንያት የማይሰለፉ የቼልሲ ተከላካይ መስመር ሲሆኑ በሊቨርፑል በኩል ግብ ጠባቂው አሊሰን ቤከር በቻምፒየንስ ሊግ ከጋላታሳራይ ጋር ባደረገው ጨዋታ ጉዳት አስተናግዶ ከ6 እስከ 8 ሳምንታት ከሜዳ እንደሚርቅ አርነ ስሎት አሳውቋል። በተጨማሪ ኡጎ ኤኪቲኬ ለዚህ ጨዋታ ብቁ መሆኑና አለመሆኑን የታወቀ ነገር የለም። በዚህ ሰዓት የቼልሲ ተከላካይ መስመር ሳስቶ በሚገኝበት ሰዓት የሊቨርፑል የአጥቂ መስመር አደገኛ በሆነበት በሞሳላ የተመራ በአዲሱ ፈራሚያቸው በአሌክሳንደር ኢዛክ እንዲሁም በክንፍ ተጫዋቹ ጋክፖ የዛሬውን የእንግሊዝ ፕሪሚየር ሊግ ጨዋታ አጓጊ አድርጎታል ማለት ነው። የሳሳው የቼልሲ ተከላካይ መስመርና ምንም እንኳን እንደተጠበቀው ባይሆንም አደገኛ የሆነው የሊቨርፑል የአጥቂ መስመር ዛሬ ከቼልሲ ተከላካዮች ጋር የሚያደርገው ፉክክር ይጠበቃል። በቼልሲ በኩል ለረጅም ጊዜያት ከሜዳ ርቆ የነበረው ሮሜዮ ላቪያ ለዛሬው ጨዋታ ብቁ እንደሆነ አሰልጣኝ ኤንዞ ማሬስካ አሳውቋል። እሱ ብቁ በመሆኑ ዛሬ ኤንዞ ማሬስካ በመሃል ሜዳው ምን ሊያስመለክተን ይችላል የሚለው በጣም አጓጊ ነገር ሆኗል። እንደሚታወቀው በውድ የዝውውር ገንዘቦች ወደ ቼልሲ የመጡት እነ ኤንዞ ፈርናንዴስ፣ ሞይሴስ ካይሴዶ እና እንዲሁ ሮሜዮ ላቪያ ከነዚህ መካከል ሮሜዮ ላቪያ፣ ሞይሴስ ካይሴዶ እንደሚታወቀው ቼልሲ ከሊቨርፑል ጋር ተፎካክሮ ነው ማስፈረም የቻለው። ባለፈው በእንግሊዝ ፕሪሚየር ሊግ ውድድር ዘመን የሊቨርፑል ደጋፊዎች እነሱ ላይ እየዘመሩ ነበር። እኛ ጋር ብትመጡ የፕሪሚየር ሊጉ አሸናፊ ትሆኑ ነበር እያሉ የዘመሩባቸው ነበር። በዛሬ ጨዋታም ይጠበቃል ማለት ነው ከደጋፊዎች ተቃውሞ እንደሚደርስባቸው። ነገር ግን በሮሜዮ ላቪያ በኩል 95%ን በጉዳት አይጫወትም፣ የቀረውን 5% ከሊቨርፑል ጋር ብቻ ይጫወታል እያሉ አንዳንድ ቀልዶች እየተሰሩበት ነበር። ሮሜዮ ላቪያ ምንም እንኳን ጉዳት ቢያስቸግረውም ተጫዋቹ ፊት ሆኖ ለጨዋታ ዝግጁ በሆነበት ሰዓት ምርጡ ተከላካይ አማካይ እንደሚሆን ምንም ጥርጥር የለው። ሞይሴስ ካይሴዶ እንግዲህ እንደሚታወቀው ነው፣ የእሱ ነገር አይወራም። በዓለማችን ላይ ካሉ አሁን በዚህ ሰዓት ምርጥ አማካዮች መካከል ሊጠቀሱ የሚችል ተጫዋች ነው። በሊቨርፑል በኩል ግራቨንበርች አለ፣ እንዲሁም አዲሱ ፈራሚያቸው ፍሎሪያን ዊርትዝ ለጊዜው ከቡድኑ ጋር መዋሃድ ትንሽ ቢከብደውም የጊዜ ጉዳይ ብቻ ነው። ሞይሴስ ካይሴዶ፣ ኤንዞ ፈርናንዴስ በመጡበት ዓመት ምን አይነት አስቸጋሪ ጊዜ እንዳሳለፉና አሁን ደግሞ ምን አይነት ተጽዕኖ በክለባቸው እያደረጉ እንዳለ ሁላችንም የምናውቀው ነው። ተወራለት ያለመሆን ነገር የጊዜ ጉዳይ ብቻ ነው። ሊቨርፑል የዛሬውን ጨዋታ አንደኛ ደረጃነቱን አስጠብቆ ለመውጣት ወደ ስታንፎርድ ብሪጅ ሲጓዝ የኤንዞ ማሬስካው ቼልሲ ደግሞ በተደጋጋሚ ነጥብ ከመጣል ለማገገም ወደዚህ ጨዋታ ይመጣል። እንደሚታወቀው በሁለቱ ጨዋታ በጣም ግለት የሞላበት የታላላቆቹ ፍልማ እንደሆነ ይታወቃል። በቼልሲ በኩል አሳሳቢ የሆነ የመጣው የቀይ ካርድ ጉዳይ በዛሬው ጨዋታ ኤንዞ ማሬስካ ይቀርፉታል ተብሎ ይጠበቃል። ካልሆነ ለአራተኛ ተከታታይ ጨዋታ ቀይ ካርድ መመልከታቸው ነው። ነገር ግን በዚህ ጨዋታ ላይ ሌላኛው ተጠባቂ ነገር ዳኛው አንቶኒ ቴይለር ናቸው። አንቶኒ ቴይለር እንደሚታወቀው በቼልሲ ደጋፊዎች የሚወደዱ አይደለም። የነሱ የቼልሲና የአንቶኒ ቴይለር ዳኝነት ጥቂት ነግበላችሁ። አንቶኒ ቴይለር ቼልሲን በፕሪሚየር ሊጉ በሆም ወይም ደግሞ በቼልሲ ሜዳ 21 ጨዋታዎችን መብራት ሲችሉ በዛ ውስጥ ቼልሲ 9ን አሸንፎ 9ን አቻ ወጥቶ 3ን ተሸንፏል። በ21 ጨዋታ 51 ቢጫ ካርዶችን ለቼልሲ ተጫዋቾች ሲሰጡ አንድ ቀይ ካርድ ሰጥቷል። በአዌ ወይም ያለ ሜዳው ቼልሲ በሚጫወትበት ጨዋታዎች 25 ጨዋታ መርቶ ቼልሲ 14ን አሸንፎ 9ን አቻ ወጥቶ በአምስቱ ተሸንፎ 61 ቢጫ ካርድና አንድ ቀይ ካርድ
ለቼልሲ ተጫዋቾች ሰጥቷል ማለት ነው። በአጠቃላይ እስከዛሬ ድረስ አንቶኒ ቴይለር 46 የቼልሲ ጨዋታዎችን በዋና ዳኝነት ሲመሩ ቼልሲ ከ46ቱ ጨዋታ 23ቱን አሸንፎ በ15ቱ አቻ ወጥቶ በ8ቱ ተሸንፎ በአጠቃላይ 112 ቢጫ ካርዶችን ለቼልሲ ተጫዋቾች ሲሰጡ 2 ቀይ ካርድ ሰጥቷል ማለት ነው። ይሄ በፕሪሚየር ሊጉ ብቻ ነው። ኤፍኤ ካፕ ወይም ሊግ ካፕ እንደ ኮሚኒቲ ሺልድ አይጨምርም ማለት ነው። እነሱን ከጨመረን በብዙ ርቆ ነው የሚሄደው ማለት ነው። እና በዛሬ ጨዋታ ሌላኛው ተጠባቂ ጉዳይ የቼልሲ በተከታታይ የቀይ ካርድ ሰለባ የመሆንና የአንቶኒ ቴይለር በዚህ ጨዋታ ደግሞ ዋና ዳኛ ሆኖ ወደ ስታንፎርድ ብሪጅ መምጣታቸው አሳሳቢ ሆኗል ማለት ነው በቼልሲ ደጋፊዎች ዘንድ። በዛሬው ጨዋታ አርነ ስሎት ከጋላታሳራይ የደረሰባቸውን ሽንፈት በቼልሲው ለማገገም ወደ ስታንፎርድ ብሪጅ ይጓዛሉ። በተጨማሪም ይህንን ጨዋታ አሸንፎ ከተከታዮቹ በነጥብ ለመራቅ በወኔና በነሳሽነት ወደዚህ ጨዋታ ይመጣሉ። ኤንዞ ማሬስካ ደግሞ የተጠበቀውን ያህል እያልሆነ ያለውን ቼልሲን በውጤት ለማገገም ወደዚህ ጨዋታ ይመጣሉ። በዛሬው ጨዋታ ላይ በቼልሲ በኩል ጥበበኛው ብራዚላዊ ኢስታቬ ዊሊያን ተጽዕኖ ፈጣሪ ይሆናል ተብሎ ይጠበቃል። በጉዳት ምክንያት የቡድኑ ልብ ምት የሆነው ኮል ፓልመር ስለሌለ ለዚህ ወጣት ተጫዋች ኤንዞ ማሬስካ እድል ይሰጡታል ተብሎ ይጠበቃል። ልጁም እድሉን ተጠቅሞ የጨዋታው ተጽዕኖ ፈጣሪ ሊሆን ይችላል ተብሎ ይጠበቃል። ሌላኛው ክረምቱ ከብራይተን እንደ ሆቭ አልቢዮን የመጣው ጆዋ ፔድሮ በዚህ ጨዋታ ላይ ጎሎችንም ያስቆጥራል ተብሎ ይጠበቃል። እንደሚታወቀው በሊቨርፑል በኩል አሌክሳንደር ኢሳክ የፕሪሚየር ሊግ ልምዱን በመጠቀም ዛሬ ለአዲስ ክለቡ ጎሎችንም ያስቆጥራል ተብሎ ይጠበቃል ማለት ነው። ውድ አድማጮቻችን እናንተ ከዚህ ጨዋታ ምን ትጠብቃላችሁ? ሀሳባችሁን በኮሜንት መስጫ እንድታሳውቁን በአክብሮት እየጠየቅኩ መልካም ቀን ይሁንላችሁ እያልኩ እኔ ከወዲሁ እሰናበታለሁ።